የተወደደች እህታችን በሶሻል ሚዲያ ላይ ምናልባት ብዙዎቻችሁ እንደምታውቁ የምስሌን ፍለጋ መጽሐፍ የሚል መጽሐፍ ጽፋለች በቅርቡ እና ክለብ ሃውስ ላይ ላሉ ሰዎች ግን ይሄ አዲስ ሊሆን ይችላል። ለማታውቋት የፌስቡክ ፔጅዋን እንደገናም ደግሞ የራሷን ዩቱቧን ፔጅ እዚህ ላይ ያስቀምጣለሁ። በኋላ ላይ ማን ነው ምንድን ነው የምለውን ከራሷ ማናት የሚለውን እንሰማለን። ጌታን አመሰግናለሁ። ቄስዬ ቅድም ጸልዮልናል። ያው እንግዲህ ቀጥታ ከሀንዬ ጋር የሚኖረንን ቆይታ አብረን እናሳልፋለን። ስለሚኖረን ጊዜና ስለሰጠን ጊዜ ይችን የምህረት ቀን እግዚአብሔር እጅግ አድርገን እናመሰግናለን። ሀንዬ በድጋሚ ቴንኪው ማለት እፈልጋለሁ። እስቲ ማይክሽን ክፈቺና ሰላም በያቸው እንደዚህ እሺ ያሉትን። ሰላም እንዴት ናችሁ? በጣም ደስ ብሎኛል ስለጋበዛችሁኝ። በጣም ታይት በሆነ ስኬጁል ውስጥ ሆኜ ነው የመጣሁት። ቢሆንም ግን ደስ ብሎኛል ከእናንተ ጋር ስለሚኖረኝ ጊዜ። እግዚአብሔር የተመሰገነ ይሁን። የዛሬው እንግዳችን ቅድም እንዳልነውም ሀና ኃይሉ ትባላለች። የህይወት ክህሎት አሰልጣኝና እንደገና የአብሪ ማይንድ አስኪያጅ፣ ምስሌን ፍለጋ መጽሐፍ ደራሲና ጸሐፊ ናት። ብዙዎቻችሁ እንደምታውቁ በመጽሐፏ ትልቅ ተጽዕኖ ፈጣሪ የሆነ መጽሐፍ ጽፋልናለች። ይህንን መጽሐፍ በኋላ ላይ ሜንሽን አድርገን ምናልባት ለሌሎችም እንዲደርስ እናደርጋለን። ሀንዬን ግን ዛሬ በዋናነት መጽሐፏ ዙሪያ ሳይሆን ምናልባት በተለያዩ ሶሻል ሚዲያዎች ላይ በተለያዩ ኢንተርቪዎች ብዙ ቦታ ኢንተርቪው ተደርጋለች። ዩቱቧ ላይ እንደዚሁም ሌሎች ሚዲያዎች ላይ ካየናት በጣም ብዙ ቦታዎች ላይ ምናልባት ከመንፈሳዊው ሚዲያዎች ውጪም ብዙዎች እዛኛው ሚዲያዎች ላይ ኢንተርቪው ተደርጋለች እና በጣም ጠቃሚ የሆኑ ንግግሮች፣ በጣም ደስ የሚል እግዚአብሔር በህይወቷ ያደረገው መልካምነትን ስታነሳ ስትናገር በጣም የማይጠገብ ብዙ የእግዚአብሔርን ምሕረት በሷ ህይወት እናያለን እና ዛሬ ደግሞ እስቲ ያው የተለየ እግዚአብሔር ሁል ጊዜ አዲስ አይደለም፣ በሰው ህይወት ውስጥ የሚያደርገው ነገር አዲስ ነው። ዛሬ ደግሞ ከሷ ህይወት እግዚአብሔር ምን ያስተምረናል፣ ምን ይናገረናል የሚለውን ደግሞ አብረን ቆይታ እናደርጋለን። ሀንዬ እስቲ በመጀመሪያ ምናልባት ጥያቄ የማደርግሽ በመጽሐፉ ዙሪያ ሳይሆን በአንቺ ህይወት ጌታን የተቀበልሽበትን ወይም ወንጌል እንዴት በአንቺ ህይወት አቅም እንዳገኘ ይህንን ትንሽ ብትነግሪን። አይኖ ብዙ እግዚአብሔር በአንቺ ህይወት ውስጥ ትልቅ ነገር እንዳደረገ አይተናል፣ ሰምተናል፣ ምስክሮች ነን እና ከዚህ ባለፈ ግን እስቲ ጌታን በቃ ልብሽን ከፍተሽ ያገኘሽበትን ጊዜ ታስታውሻለሽ ወይም እስቲ ብትነግሪን። ስምሽን ደግሞ በዛው ማስተዋወቂንና አንድ ላይ እሺ እሺ፣ አመሰግናለሁ። እኔ ሀና ኃይሉ እባላለሁ። ቅድም እንዳልሽው የአብሪ ማይንድስ የሚባል ድርጅት መስራችና ስራ አስኪያጅ ነኝ። ከዛ በተጨማሪ የምስሌን ፍለጋ ደራሲ፣ የቴሌቪዥን ፕሮግራም አዘጋጃለሁ፣ ስልጠናዎች እሰጣለሁ፣ የግላዊና ሙያዊ እድገት ስልጠናዎችን፣ የተለያዩ ስራዎችን ማህበረሰብ ላይ እሰራለሁ ማለት ነው። ጌታን ያገኘሁበት አጋጣሚ አንድ ኢንሲደንት ነው ብዬ ክስተት ነው ብዬ አላስብም። ምክንያቱም እየተያዘ የመጣ ነገር ስለነበር የዩኒቨርሲቲ ተማሪ በነበርኩበት ጊዜ ብዙ ምክንያቶች ነበሩብኝ። መቼም ክርስቲያን የማልሆንበት፣ መቼም ጌታን አልቀበልም የምልበት በጣም ብዙ ምክንያቶች ነበሩኝ ካደግኩበት ከመጣሁበት መንገድ የተነሳ እና የዩኒቨርሲቲ ተማሪ እያለሁ አስታውሳለሁ በተለያየ መልኩ እግዚአብሔር ይናገረኝ ነበር እና አንድ ቀን እንደውም ከደብረ ዘይት ወደ ሐዋሳ ወደ መማርበት ዩኒቨርሲቲ እየሄድኩኝ አጠገቤ አንድ ሰው ነበር እና እግዚአብሔር ይፈልግሻል፣ ለክብር ለትልቅ ነገር ነው፣ እንደዚህ ነው የሚያደርግልሽ፣ እግዚአብሔር ወደዚህ ቦታ ያደርስሻል እያለ በጣም ብዙ ነገር ይናገረኝ ነበረ እና መጽሐፍ ትጽፊያለሽ፣ ድርጅቶች ትከፍቻለሽ፣ በጣም ብዙ ሀሳቦችን ይናገረኝ ነበር። የሚገርመው የዛ ቀን አላመንኩትም እና ዝም ብሎ ዊሽ ነበር የመሰለኝ። አላመንሽኝም አይደለ ኖትቡክ ይዘሻል አለኝ። እኔ ደግሞ ሁሌ ኖትቡክ ከቦርሳዬ ውስጥ አይጠፋም፣ በጣም የምወደው ነገር ነው እና አዎ አልኩት። ፊት ለፊት ላይ ጻፍሽው ልንገርሽ አለኝ እና ነገረኝ። ከፍቼ ሳየው እሱ የተናገረው ነው ፊት ለፊት ላይ የተጻፈው።
እና ተአምር ምናምን ላሳይሽ አስማት ላሳይሽ ሳይሆን እግዚአብሔር የነገረሽ ነገር ትክክል መሆኑን እንድታረጋግጪው ብዬ ነው አለኝ እና በዛ በዛ መልኩ እግዚአብሔር ይናገረኝ ነበር፣ ያሳየኝ ነበር። ከዛ በኋላ ደግሞ ዩኒቨርሲቲ ተማሪ እያለሁ ሜቢ ሰምታችሁ የምታውቁ ከሆነ ስቶሪ ህፃን ልጅ ተጥሎ አግኝቼ ነበረ። ስለዚህ ያንን ህፃን ልጅ ለማሳደግ ሞክር ነበር። በዛ ሙከራ ውስጥ ደግሞ እኔ ሰርቫይቭ ማድረግ ሲያቅተኝ ደግሞ ያገኘኋት ሴት ነበረች። ወይዘሮ አትክልት ጃንካ ትባላለች። ጣሊታ የሚባል የማህበረሰብ ተኮር ስራ ላይ የሚሰራ ድርጅት አላት ኤንጂኦ እና እሷ ስለኔ ስትሰማ በቃ ትምህርቷን እንደዚህ ቻሌንጅ ከሚያደርጋት ልጁን ይዛው እኔ ጋር ትምጣና እኔ ላግዛት ብላ ልጁን ይዤ እሷ ጋር ሄድኩኝ። እዛ ቤት ውስጥ በጣም ብዙ የእግዚአብሔርን ህልውና ፕሬዘንስ እውነት መሆን አረጋገጥኩኝ። እዛው ኤንጂኦ ውስጥ መዝሙር ይዘመራል። ኦርቶዶክስም ፕሮቴስታንትም ሁሉም ነው የሚዘምረው እና ሲዘመር ነው ይወጣ ነበር በቃ የሆነ ነገር እንዳያረጉኝ እያልኩ ምናምን እና የሆነ ሰዓት ላይ ግን ልጄን ይዤ ስለነበረ እሷ እየጸለየች እየተዘመረ መውጣት አልቻልኩም እና በጣም ሳለቅስ አስታውሳለሁ። ልቤ በእንደዚህ አይነት ሁኔታ ውስጥ ነው ታሽድ እየሆነ የመጣው እና ዩኒቨርሲቲ ግራጁዌት ሳረግ ግን በቃ ትንሽ እንኳን ከኔ አይዲዮሎጂ ከኔ ማይንድ ሴት ጋር የሚሄድ የሚያሳምነኝ ቢያንስ መጨረሻችን ላይ እርግጠኛ የሆነ ሃይማኖት ውስጥ መግባት አለብኝ ል ነበረ እና በጣም ረጅም ነው ግን ቸርች ላይ መሄድ ጀመርኩ። ግን ይሄ ጌታን ተቀበይ ምናምን እንዳትሉኝ እል ነበር። አንድ ቀን ግን ምን እንዳስነሳኝ አላውቅም። ከተቀመጥኩበት ቦታ ራሴን መድረክ ስል ተንበርክኬ ጌታን ስቀበል አገኘሁት። እግዚአብሔር ይመስገን። ከዛም በኋላ እንደዛም ሆኖ ግን አልተቀበልኩም ብዙ ነገር። ይሄ በልሳን መናገር፣ ይሄ ትንቢት፣ ፈውስ ምናምን እግዚአብሔር የሚያደርጋቸውን ኃይሉን የሚገልጥባቸው መንገዶች አልቀበልም ነበርና እግዚአብሔር ወይ በእኔ ህይወት ካልገለጥክ አላምንም እል ነበር እና ጽፌ ዘርዝሬ ይሄንን ካደረግክ አምናለሁ ካላደረግክ መቼም አላምንም ባይ ራሱ አላምንም እል ነበርና እግዚአብሔር እያንዳንዷን ተአምራት ራይት እያደረገ ቲክ እያደረገ እውነት መሆኑን ሕያው መሆኑን አረጋገጠልኝ እና የእግዚአብሔርን ፕሬዘንስ በተለያየ መንገድ አየሁ። ከዛ ከቤተሰቦቼ ጋርም አብሬ አልነበርኩም። ከዛ መለያየት ሆነ። በዚሁ ምክንያት ብቻዬን የኮሮና የነበረ ሰዓት ላይ እንግዲህ አሁን ኮሮና ሊገባ ሲል ነው እኔ ጌታን ያገኘሁት። ብዙ አፕስ ኤንድ ዳውንስ ነበረ። በጣም ብዙ ቻሌንጅ ነበረ። እንግዲህ ከዛ በኋላ ህይወቴን በድንቅና በተአምራት እየሞላው አንድ ቀን የምበላው የለኝም ስል፣ አንድ ቀን መኪና ገዛሁ ስል፣ አንድ ቀን መሄድበት የለኝም ስል፣ አንድ ቀን ትልልቅ ቦታ ላይ ስጠራ፣ ስራ አጣው ስል፣ እግዚአብሔር ደግሞ በስራም ደግሞ ሲባርከኝ በጣም በብዙ ድንቅና ተአምራት እያንዳንዱ ምስክሬ ሰዎች ጌታን የሚቀበሉበት እስኪሆን ድረስ ዴፕዝ ያለው ህይወት ሰጠኝ ጌታ። መከራውም የሚጻፍ ክብሩም ደግሞ የሚገለጥ እየሆነ ህይወቴ እንደዛ እየሆነ መጣና እግዚአብሔር ይመስገን። ብዙ ቻሌንጆች አሉት፣ ደግሞ በዛው ልክ ብዙ ድሎች አሉት የኔ ህይወት። ባጭሩ ይህን ይመስላል። ዋው እግዚአብሔር ይመስገን። ምናልባት ቅድም ሀንዬ ካነሳሻቸው ሀሳቦች ከቤተሰብ ጋራ ጌታን በማግኘትሽ መለየትም እንደሆነ እንሻል ምናልባት ይሄን ተከትሎ የደረሰብሽ ተጽዕኖ ከቤተሰብም ከጓደኛም በስራም በኩል ነበረ ወይ? እስቲ እሱን ብትነግሪኝ። በጣም ነበረ። ያው ቤተሰብሽን ወይ እዛ የምትሄጂበትን ቸርች ምረጪ ተብዬ ቸርች መርጬ ነው የነበረው እና ብዙ ከቤተሰብ የማገኘውን ሰፖርት ገና ግራጁዌት እንዳረኩ ስለነበር ብዙ ነገር ማግኘት አልቻልኩም ነበረ። ግን የሚገርመው በቃ አሁንማ ሃይማኖቷን ክዳለች፣ ብዙ ነገር ውስጥ ነው የምትገባው፣ ትወድቃለች፣ ያበቃላታል ብሎ የሚጠብቁኝ ብዙ ሰዎች ነበሩና እግዚአብሔር ይገርመኛል። ደብቆ ራሳችሁን በዘይት አይቀባም። በአደባባይ ነው ራሳችሁን በዘይት የሚቀባው። እኔ ተሸፍኜ ተደብቄ ያለቅሳለሁ እንጂ እግዚአብሔር አደባባይ ላይ ሳቄን ብቻ ነው የሚያሳየው እና በክብሩ አይደራደርም ጌታ ላለው ሰው አትሆኝም በተባልኩበት በዛችሁ ቦታ ላይ ነው እግዚአብሔር ሰው እያደረገኝ ከፍ እያደረገኝ በማይመስሉ ነገሮች እያሳደገኝ የመጣው እና በጣም ብዙ ተጽዕኖ ነበር። መጀመሪያ አካባቢ በተለይ ቢሮ ውስጥ ይመጣ ነበር ሰዎች የምሰራበት የነበረበት ሰው ይመክረኝ ነበር።
በቃ አበቃልሽ እባል ነበር። በጣም ብዙ ችግሮች ነበሩ። ከዛ ግን እግዚአብሔር ቀስ እያለ ህይወቴን እሺ እና ቀስ እያለ ብቻ እግዚአብሔር ህይወቴን እየቀየረ እያስተካከለ መጣ። ግን በጣም ብዙ ስደት ነበረው፣ ብዙ ቻሌንጅ ነበረው። ምበላውን እስከማጣት የደረስኩባቸው ጊዜያቶች ነበሩ። ፎር ዘ ፓስት 3-4 years ብቸኝነቱ ከባድ ነበር ልነግራችሁ ከምችለው በላይ። ብዙ የለቅሶ ጊዜ ነበረው። ግን በዛም መካከል ቢሆን እግዚአብሔር አልተወኝም። የተአምራቶቹን እያለማመደኝ ነበር። ይሄን ይመስላል። ዋው የሚገርም ነው ሀንዬ። በጣም የገረመኝ ነገር ግን እግዚአብሔር ደብቆ አይቀባም ያልሽው ነገር በጣም እንዳሰምራት አድርጎኛል። ሲቀባ አደባባይ ላይ አውጥቶ ነው የሚቀባው እግዚአብሔር ክብሩን ለማሳየት እና እውነት ነው እግዚአብሔር በክብሩ አይደራደርም። እግዚአብሔርም ብለን የመረጥነውን መንገድ እግዚአብሔር ራሱ ለክብሩ ሲል አይተውም እና በጣም እግዚአብሔርን ብለሽ የመረጥሽበት መንገድ የወሰንሽበት መንገድ ምናልባት ሀኒዬ ጌታን ስንከተል ብዙ ነገሮች ስቲል እንኳን በቃ ከቤተሰብ ከሁሉ ነገር አንዳንድ ነገር መቆረጥ ያለበትን ነገር መተው ያለብሽን ነገር እንኳን አንዳንዴ ትተሽ ስትከተይ ዋጋ የሚያስከፍሉ ነገሮች አሉ። እውነት ነው፣ በደንብ ዋጋ ያስከፍላል። እነ ጴጥሮስ እንኳን ዋጋ አስከፍሏቸው ነበረ እና ተመልሰው ወደ ነበሩበት ለመምጣት ያሰቡበትም ጊዜ ነበረ። ስቲል እንደውም ከእርሱ ጋር አብረው ብዙ ቆይታ እያደረጉ እና እውነት ነው እግዚአብሔርን በመከተል ውስጥ ብዙ ዋጋ የሚያስከፍል ነገር ያለ እና በዚህ ውስጥ ግን ሀንዬ እግዚአብሔር ምን አስተማረሽ? የእግዚአብሔርን ምሕረት በህይወትሽ ያየሽበት እንደው ከዚያ ጌታን ካገኘሽበት ጊዜም በኋላ አሁንም በተለይ በጣም የጌታን ምሕረት በህይወቴ የማረሳው የምትሆን እስቲ ብትነግሪኝ እና እንደው ከቻልሽ በቃ ደስ ብሎ ሰማሻለን። በጣም ብዙ ነው ያለው፣ በጣም ብዙ። ግን አሁን በቅርብ የሆነውን ብነግራችሁ ጥሩ ይመስለኛል። የእግዚአብሔር ምሕረትና ማዳን የተገለጠበት ስለሆነ የሚገርመው እንግዲህ ጌታን ካገኘው በኋላ ስለ ሪሌሽንሺፕ ስለ ሜሬጅ ያለኝ አመለካከት ኮምፕሊትሊ ነው የተለወጠው። ስለ እግዚአብሔር ያለኝ አመለካከት በብዙ መልኩ ስለተለወጠ ቤተሰብንም ትዳርንም ሳስብ ከጌታ አንጻር ነው የማስበው እና እንደምታውቂው በጣም ብዙ ትልልቅ ስራዎች ለመስራት ፕላን አለኝ፣ ህልም አለኝ እና ለዛ ነገር ፊት የሚያደርግ ሰው ኤክስፔክት አደረግ ነበር። በቃ እግዚአብሔር አታመጣም ወይ ምንድነው ነበረ እና የሆነ ሰዓት ላይ ከልጅነቴ ጀምሮ ኢሜጅ ነበረኝ፣ ስዕል እንደዚህ አይነት ሰው ነው ማገባው፣ እንደዚህ አይነት ሰው ነው በህይወት የሚመጣው የሚለውን በደንብ አድርጌ ስዬ ያስቀመጥኩት ኢሜጅ ነበረኝ እና የሆነ ሰዓት ላይ እንደዛ አይነት ሰው መጣ በህይወቴ፣ እንደዛው አይነት ሰው እኔ እንደሳልኩት አይነት ሰው እና እየቆየ ሲመጣ ግን እግዚአብሔር ፍቃዱ እንዳልሆነ እና ከእግዚአብሔር እንደው መስመር የሚያስወጣ ሰው እንደሆነ እየተረዳው መጣው። ለኔ ትክክለኛ ሰው የሚገባ ሰው አልነበር እና በጣም የሚገርመው ፓርት የሆነ ጊዜ እግዚአብሔር ይናገረኝ ነበር። በቃ አንቺ የምታገቢውን ሰው አንደኛ በትምህርት ደረጃው ነው የምትለዩ ብሎ የትምህርት ደረጃውን ይነግረኝ ነበረ። ሁለተኛ እያለ አይደንቲፋይ እያደረገ እግዚአብሔር እንደዚህ አይነት ሰው ነው የምሰጥሽ እያለ በጣም ይናገረኝ ነበር ከአመታት በፊት እና በቃ ያ ሰው የለም እና ያገኘሁትን ነው ከዚህ በኋላ ማገባው ብዬ ሁላ የሆነ የእግዚአብሔርን መጠበቅና የእግዚአብሔርን ምሕረት የተማርኩበት ስለሆነ ነው የምነግራችሁ። እና እግዚአብሔር የምንለው ነበር በቃ የለም እንደዚህ አይነት ሰው፣ አንተ ያልከው አይነት ሰው የለም፣ ስለዚህ በራሴ እሞክራለሁ ምናምን እል ነበረ እና እግዚአብሔር የምትፈልጉትን ነገር ለምኑ ጠይቁ፣ ግን በጸሎትና በፊልጵስዩስ 4:4 ላይ በጸሎትና በምልጃ ከምስጋና ጋር ጠይቁ፣ ግን ደግሞ በአንዳች ደግሞ አትጨነቁ ይላልና እኔ ምስጋና አልነበረውም ጥበቃዬ። በብዙ ኤሪያ ላይ እግዚአብሔርን እጠብቀዋለሁ። በብዙ ህይወቴ ላይ እግዚአብሔርን ተአምራቱን ሲያደርግ አይቻለሁና እዚህኛው ላይ ግን በቃ ነጫነጭ ነበረ። በራሴ ሞክር ነበር። ይሄ በቃ ይሄስ ቢሆን እና ወደ እኔ የሚመጡትን ሰዎች ትሪት የማደርግበት መንገድ ምናምን
እግዚአብሔር ሆይ በቃ እኔ አውል ቶክ ቱ ዘም በቃ ችግር የለውም አንተ ተወው ምናምን ይሄንን ይችኛዋን ህይወት ተወልኝ ምናምን እንደዛ አይነት ህይወት ነበረኝና እግዚአብሔር እየቆየ ከዚህ በፊት የነበረኝን ሪሌሽንሺፕ በሆነ መንገድ ክሎዝ አረገው በቃና ያ ሰው ሌላ ሰው አገባ እና የሚገርምሽ ነገር የሰርግ ፎቶ ያየው ቀን በጣም አዘንኩ፣ በጣም ዲፕረስድ ሆንኩ ምናምን። ከዛ ቁጭ ብዬ ማሰብ ጀመርኩ። እግዚአብሔር ሆይ የሆነ ቃል ስጠኝ አልኩኝ እና እግዚአብሔር ዮሐንስ 2 ላይ ያለውን ሀሳብ ሰጠኝ እና ዮሐንስ 2 ላይ ያለውን ሀሳብ ዲቴል ነው ሲያስረዳኝ የነበረው ጌታና አንደኛ እስኪያልቅብሽ እስክትዘጊው ይሄንን ምዕራፍ እየጠበኩሽ ነበር የሚል ቃል ነበር የሰጠኝ። ዮሐንስ 2 ላይ አልቆባቸዋል ብሎ ነው የሚጀምረው እና እግዚአብሔር ተአምራት የምሰራው ልክ አንቺ ስትጨርሺ ነው ወይኛ አንቺ ሙከራ ስትጨርሺ ነው ያልቅብሽ ነው የሚለውን ሀሳብ ተናገረኝ። እንደዛ እያለ ከዛ ቀጥሎ ብዙ ሀሳቦች እዛ ውስጥ አሉ። እኔ እንዴት መጨረሻ ቀረው፣ እንዴት እኔ ኋላ ቀረው እና በዙሪያ የነበሩ ሰዎች በጠቅላላ ያገቡ ነበረ ወደ እኔ የመጡት ፍላጎት የነበራቸው ነው ሰው እና በቃ ይሄ ሁሉ ነገር እንዴት ሀፕን አደረገ ጌታ ሆይ እኔ እንዴት ወደ ኋላ ቀረው ስል ጌታ ሰማይ የጠመቀውን ልሰጥሽ ፈልጌ ነው አለ። ምንድነው አይተሽ ከሆነ እዛ ወይን የዛ ሰርግ ቤት ስቶሪ ላይ ጌታ ሳያልቅ በፊት ቅድሚያ የሚስተናገደው የክብር ሰው የተከበረ ሰው ከተማው ላይ የታወቀ ሰው ምናምን ነው እና መጨረሻ ላይ የሚቀረው ሰፈር ውስጥ ያለ የሚያገለግል ሰው የማይፈለግ ሰው ነው እና መጨረሻ ላይ የቀሩት ሰዎች የጠጡት ምናልባት አለቀብን አይደለ እኛ ሳንጠጣ በቃ አይደለ ምናምን ሊሉ ይችላሉ። ግን መጨረሻ ላይ የቀሩት ሰዎች የጠጡት ሰማይ የጠመቀውን ወይን ጠጅ ነው። ቀድሞ የሄዱ ሰዎች ግን ሰው የጠመቀውን ነበር የጠጡት እና እግዚአብሔር ሰማይ የጠመቀውን እያስቀመጥኩልሽ ነው፣ እያበጀሁልሽ ነው፣ እያስቀመጥኩልሽ እያዘጋጀሁልሽ ነው እሱን ምናምን እያለኝ ነበር። እንደዛ እያለ በጣም ብዙ ነገር ሰማይ የጠመቀው ወይን ጠጅ ማለት ለኛ የተሻለው ማለት ነው። ለኛ የሚሻለን የሚበጀን ማለት ነው። የተሻለ በአይነት በመልክ በቁጥር ምናምን ሳይሆን ለኛ ግን የሚስማማን ማለት ነው። አንዳንድ ሰው ጥሬ ስጋ አይስማማውም። በቃ የተሻለ ብር ስለወጣበት ይስማማዋል ማለት አይደለም። እና ለኛ የሚበጀንና የሚስማማን ነገር አለ። እግዚአብሔር እንደዛ የሚስማማሽን ነገር አም ፕሮቫይዲንግ አም ኦርጋናይዚንግ በቃ እንደዛ አይነት ሀሳብ ይሰጠኝ ነበረ። ከዛ መጨረሻ ላይ ለብዙ ዘመን ከሰርግ ጋር ሲገናኝ የምጸልየው ጸሎት አለ። በቃ እግዚአብሔር ክብሩን ካልገለጠ ምን ያደርጋል ገንዘብ ማውጣት፣ ምን ያደርጋል ህዝብ ማብላት ምናምን እል ነበረ እና ብዙ ጊዜ ስለ ሰርግ ጸልይ ነበር እና ጌታ ሁለተኛውን የቃና ሰርግ በአንቺ ህይወት ላይ ያደርጋለሁ ይለኝ ነበረ። ከዛ በኋላ በሆነ አጋጣሚ የሆነች ሴት ጸልያልኝ የምታውቅ ሴት ፕሮፌሽናል ሴት ናት። ፒኤችዲዋን የሰራች ሴት ናት እና ከኢትዮጵያ ውጪ ነው የምትኖረው። እዛ ለእኔ እንደጸለየችልኝ አይነት ጸሎት ሌላ ሰው ይጠይቃታል። ዲቴይሉን አላብራራላችሁም፣ ወደፊት መጽሐፍ እጽፋለሁ ብዬ አስባለሁ። ግን እዛ ለሆነ አገልግሎት ተገናኝተው ጸልይልኝ ምናምን ብሏት እየጸለየላት እኔ ወደ ልቧ ውስጥ መጣሁ እና ያንን ሰው ስለኔ ነገረችው እና ያን ሰው አወቅኩት ማለት ነው። እና አጋጣሚ ሆኖ ከዛሬ 5 ዓመት በፊት አካባቢ ከዛ ሰው ጋር ሶሻል ሚዲያ ላይ ተጻጽፈን ነበረ በአንድ የስራ ጉዳይ ላይ። በጣም ገረመኝ። ከዛ በስልክ ማውራት ጀመርን ምናምን አይ ዋዝ ኖት ኢንተረስትድ ብዙ። ከዛ አሁን ላስት ታይም ዱባይ ስመጣ ያ ሰው እኔን ለማግኘት በጣም ብዙ አገር 18 ሰዓት ተጉዞ ምናምን መጣ። አላውቅም ነበር። ኢት ዋዝ ሰርፕራይዝ እና እግዚአብሔር በዛ ሁኔታ ውስጥ ሆኜ ከሰማይ በጎ ስጦታ ፍጹም በረከት ተልኮልሻል አለኝ። አላመንኩም እና ያንን ሰው አገኘሁት እና ይሄ ሰው ነው የት ጌታ ሆይ ምናምን አልኩት። ኤንድ በአንድ ቀን ያ ሰው እንደሆነ አረጋገጥኩኝ። ያረጋገጥኩበት ከዚህ በፊት የተነገሩኝ ነገሮች በጠቅላላ ከዛ የልቤ ሰላም ከዛ ወደ ውስጥ የሚመጣው ቃል እና አረጋገጥኩኝ እና በቃ ይሄ ሰው እንደሆነ አውቃለሁ። በቃ ጌታ ሆይ እሺ ምናምን ብዬ እየጠበቅኩ የአንቺ የምትመጪበት ፕሮግራም ላይ እዛው ዱባይ ሀገር የሚኖሩ አገልጋዮች አሉ። ሻርጃ አካባቢ እነ ሊዲያ አይ ቲንክ ሊያ እነ ፓስተር ካስዬ ምናምን ነበሩና እዛ አዳራሽ ውስጥ ንግግር አድርጌ ልወጣ ስል
አስተዋወቅኳቸው። በዚሁ የማውቀው ሰው ነው። 2-3 ቀን ነው የማውቀው እና ይሄንን ሰው ብታውቁት ጥሩ ነው፣ መንፈሳዊ ሰው ነው ምናምን ብዬ እያወራሁ ጎት ተጠራች። ይቅርታ አድርጊልኝ አለች። ይሄ ሰው ባልሽ ነው አለች። ዋው እና በጣም ደነገጥኩ። ከዛ ደግሞ እሱን ደግሞ ሌላ ሰው እዛው አይ ቲንክ ኤግዛክትሊ ማን እንደሆነ ባላውቅም ርብቃ ልትወስዳት ነው የመጣኸው አይደለ ምናምን አሉት። እና በጣም ደነገጠ። እና ስንወጣ ጸለይን፣ አወራን በጣም ረጅም ሰዓት ምናምን እና ብዙ ነገር ነው ሀፕን ያደረገው በዚህ መካከል። እዚህ ላይ ብዙም ለመዘርዘር ጊዜ አይበቃኝም። እና ኔክስት አሜዚንግ ዴይ እሱ ደግሞ የተነገረው ከልጅነቱ ጀምሮ የመጣለት ፕሮፌሲዎች የተነገረው እግዚአብሔር ያስረዳው ልብ ውስጥ እንደዚህ አይነት ሴት ባገባ ብሎ የሚሻት አይነት ሴት ሆኜ አገኘኝ እና በቀጣይ ቀን ሐሙስ ነበረ ይሄ ፕሮግራም የነበረው ሐሙስ ነበር። ዓርብ ዕለት እግዚአብሔር እንደዚህ ያደርግልሃለሁ በዚህ ጊዜ ብሎ በተናገረው ቀን ስልኩ ላይ ሴቭ አድርጎ ነበር አላርም እና እግዚአብሔር የትዳር ጥያቄውን በዛ ቀን እንደሚመልስ ስለነገረው አላርሙ ላይ ሴቭ አድርጎ ነበር እና ዋው የዛ ቀን ቀለበት አድርገን ምሳ ልንበላ ስንቀመጥ ያ አላርም ጮኸ እና አሜዚንግ የትዳሬ ጥያቄ የሚመለስበት ቀን ይላል ሲጮህ ስልኩ ላይ ማለት ነው። እና ዋው አሁን ከ2 ወር ከምናምን በኋላ አገባለሁ ያንን ሰው። እዚህ ውስጥ የእግዚአብሔር ምሕረት አየው የምልበት ምክንያት ትዳር በጣም ሲሪየስ ነገር ነው። በጣም ሲሪየስ ነገር ነው። በብዙ ሰዎች ህይወት አይቻለሁ እና እግዚአብሔር ካላመጣው በስተቀር ቪዥናችሁ የሚሞት ነው የሚሆነው። የዛ ቀን እግዚአብሔር ሀሳብ የሰጠኝ ቀን መጽሐፍ ጽፌያለሁ ጠማቂውን ፍለጋ የሚል ያንን ዮሐንስ 2ን የሰጠኝ ቀን እና አስቴር አበበ ደውላልኝ ነበር አስታውሳለሁ። በዛኑ ሰዓት በዛ ሁኔታ ውስጥ ሆኜ እግዚአብሔር ለማርያም ዮሴፍን እንደሰጠ ላንቺም ዮሴፍን ይሰጥሻል እያለችኝ ትጸልይልኝ ነበር እና ምንድን ነው የተማርኩት? ምናልባት ማርያም በዛን ወቅት በዛ ሁኔታ ውስጥ ሆና ዮሴፍ ቢተዋት ኖሮ ልጁ ላይ ወለድ የሚችልበት ነገር ይሁን ኖሮ የሆነ ወይ በረሃ ስትሄድ ብቻዋን ሄዳ ቢሆንስ አስወግሯት ቢሆንስ ካን ዩ ኢማጂን እኔ አላውቅም ከኔ አይደለም የጸነሰችው ከየት እንዳመጣችሁ ጠይቋት ብሎ ቢያስደበድባት ኖሮ ብዬ አስባለሁ እና ለዮሴፍ ግን ድንግል ማርያም በዛን ወቅት የያዘችው ጽንስ የእሱም ሸክም ነበረ እና ሸክማችሁን የማይሸከም ሰው ከሆነ በዙሪያችሁ ያለው ያ የተሸከማችሁት ሸክም የሚወርድ የሚሰበር የሚጣል ይሆናል እና እግዚአብሔር የተሸከማችሁትን ነገር ለበረከት ሊያደርግ ሲፈልግ ትክክለኛ ያንን ሸክም አብሯችሁ የሚሸከም ሰው ይሰጣችኋል እና እኔ እግዚአብሔር እኔን ለመጠበቅ ፕላን አልነበረኝም በዚህ ጉዳይ ላይ በቃ እኔ ራሴ አንድ ላደርገዋለሁ ምንም አታስብ ጌታ ሆይ ይቺ ለኔ ተዋት የምለው ኤሪያ ሆኖ ነበረ። ብዙ ሰዎች ይጠይቁኝ ነበር ስለምትመርጪ ነው ወይ እንደዚህ ስለሆነ ነው ወይ ገና ነኝ ብለሽ ነው ወይ በጣም ብዙ አይነት ጥያቄዎች ይነሱብኝ ነበረ እና ሶ ፕሬዠር አለ በቃ እድሜያችሁ ወደ 30 ሊጠጋ ሲል ብዙ የሚጮህባችሁ ሰው አለ በዙሪያችሁ። ፋይናሊ ግን እግዚአብሔር የምር ስራዬን የሚወድ የምር ገና ትዳሩ ሳልገባ የሚያግዘኝ ዮሴፍን ወደ ህይወት ያመጣና እግዚአብሔር ንስሐ ነው የገባሁት ለመጀመሪያ ቢካዝ እግዚአብሔርን ለመጠበቅ ሬዲ ያለመሆን ምን ያህል ዋጋ እንደሚያስከፍል አየሁና ተላልፌ ቢሆንስ ከእግዚአብሔር ድምጽ ጋር ብዬ ራሴን ጠይቀዋለሁ አሁን እና ይሄ አንዱ የእግዚአብሔርን ምሕረት ያየሁበት ቢካዝ ለኔ ከመዳኔ ቀጥሎ በጣም ትልቁ ነገር ይሄኛው ነው በህይወቴ ውስጥና ሁልጊዜ በዚህ ጉዳይ ላይ አመሰግናለሁ እግዚአብሔርን። የቅርብ ጊዜ ስቶሪ ነው ብዬ ነው ያወራሁት። ዋው አንዬ አሜዚንግ በጣም ይሄ የቅርቡ ደግሞ በጣም የቆየ ስለሆነ የዘገየ ነገር በጣም ውበት አለው ለማውራት ራሱ ሀንዬ እና እግዚአብሔር ይመስገን። እንደው አምልጦሻል እንግዲህ አንቺን ባለመምጣትሽ። በጣም አይ ኖ ይሄን በረከትማ መቀበል አለብኝ እኔ እመጣለሁ መብላት አለብኝ ማለቴ እበላለሁ። ሀንዬዋ ምን ስትናገሪ በጣም የገረመኝ ነገር ግን አንዳንድ ጊዜ ሰዎች እግዚአብሔርን
ጠብቁኝ ሲላቸው ወይ እግዚአብሔር በዚህ ስፍራ ላይ ጠብቁኝ፣ አንዳንዴ የምንጠብቅበት ወይ በጣም ይለያያል። ቅድም እንዳነሳሽው በጣም ይለያያል። አንዳንዴ በማጉረምረም እንጠብቃለን፣ ወይ አንዳንዴ ደግሞ ከስፍራችን እግዚአብሔር እኮ እመጣለሁ ካለ ይመጣል እና አጠባበቃችን መንገድ ግን የሆነ ቦታ ስተን የሆነ አካሄድ ስተን ስንጠብቅ እግዚአብሔር የሆነ ጊዜ ለመጥቶ ደግሞ ያንን የተናገረውን ቃል ተናግሮ ያሳፍረናል። እና ሀንዬ ብዙ ተናግርሻል። እንደው ምን 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 ተማርሽ? አሁን እግዚአብሔርን በመጠበቅ ውስጥ ምን ተማርሽ? እግዚአብሔር በቃ እንደው ለእኔ አሁን እንደዚህ እግዚአብሔርን መጠበቅ ካለባችሁ በዚህ ሁኔታ ውስጥ ሆኑና ጠብቁ ማለት የምትችል ነገር እግዚአብሔር በእርግጥ አስተምሮሻል እና ይህንን ብትናገሪ። በጣም በጣም እግዚአብሔር አንዱ ያስተማሪ ነገር እናንተ የእግዚአብሔርን እቅድ ቀድማችሁ ልታበላሹ የምችሉበት ብዙ መንገድ አለ። መጽሐፍ ቅዱስ ላይም አለ። አይ ቲንክ ብዙ ሰዎች እግዚአብሔር ፕላን ካደረገላቸው ነገሩ ይመለሳሉ። ሰው እኮ ጌታን ትቶት ሌላ መንገድ ይቀይራል። የእግዚአብሔር ፕላን አይደለም ጌታን እንድንተው። ያው ስንመለስ እግዚአብሔር ይመልሰናል ነው እንጂ ስንጠፋ በዛው ልክ ርቀን እንጠፋለን። አንድ ከራሴ የወደድኩት ኳሊቲ ምንድን ነው? እግዚአብሔርን አለመስማት ወይም ማጉረምረሜ ጊዜያዊ ነው፣ ግን ልቤ ግን ግድ የለሽም እግዚአብሔርን ጠብቂ ነው የሚለኝ። እሱ ጥሩ ነው። ግን ደግሞ ማጉረምረም ትዕግስት ማለት ዝም ብሎ መጠበቅ አይደለም። በምስጋናና በድል ውስጥ እግዚአብሔር እንዳደረገ እንደሆነልን እንደዛ እያሰብን መንገዳችንን መምራት አለ። ግን ደግሞ ግራ በመጋባት በፍርሃት ውስጥና በማጉረምረም ውስጥ እግዚአብሔር መጠበቅ አለና ጊዜያችንን ነው የምናስበላው። በነገራችን ላይ የሚሆነውን ነገር አርፈን ብንጠብቅ ነው የሚሻለው። በህይወታችን ውስጥ እግዚአብሔር ያልካለንን ነገር ጋር ኮኔክት ብናደርግ ነው የሚሻለው። አለመጠበቅ በጣም ከባድ ነገር ነው። ግን ደግሞ ትዕግስት ማለት በመጠበቅ ውስጥ የምናሳየው ባህሪ ነው ይላል አንድ ሰው እና በመጠበቃችን ውስጥ ምን አይነት ባህሪ እያሳየን ነው? ኦኬ እግዚአብሔርን እየጠበቅኩት ነው አለን። ምግብ እግዚአብሔር ሰጣችኋለሁ አለ። እስክትበሉ ስንት ነገር ተናግራችሁ ነው እና ምኑ ጋር እግዚአብሔር እንደሚመጣ አታውቁም። ምን ይላል ሌላ ሰው ደግሞ ሲያስተምረኝ የማስታውሰው በረኛ የቱ ጋር ምን ሰዓት ጋር ጎል እንደሚገባ ስለማያውቅ ሁሉንም በትኩረት ነው የሚጠብቀው እና ልክ እንደ በረኛ ነው በቃ እግዚአብሔር መጠበቅ ያለብን። ኳሱ ላይ ብቻ ፎከሳችንን አድርገን በረኛ ቁጭ ብሎ ስልኩን አይነካካም፣ ወይም ደግሞ ከቆይ ጠጋ እስኪሉ ድረስ ብሎ ማኪያቶ ሊጠጣ አይሄድም። በቃ አፍጦ ኳሷን እያየ ይጠብቃል። እና እግዚአብሔር የቱ ጋርና ምን ሰዓት ላይ እንደሚመጣ ስለማታውቁ በቃ እግዚአብሔርን መጠበቅ ይሆንላችሁ ለሁላችሁ። ምናልባት አሁን 28 ዓመቴ ነው። 34 ዓመቴ ላይ 35 ዓመቴ ላይ ሊሆን ይችላል እግዚአብሔር የሚመጣው። ግን ሲመጣ በነገራችን ላይ በብዙ ካሳ ነው የሚመጣው። አሁን በየቀኑ ህይወታችን ውስጥ እየሆነ ያለውን ነገር ብነግራችሁ ማመን ይከብዳችኋል። በየቀኑ ሰዎች የሚነግሩን ነገር ኮንፊርም የሚያደርጉበት መንገድ እና እግዚአብሔር ሲመጣ በብዙ ካሳ ነው የሚመጣው። ብቻ እናንተ ቦታችሁ ላይ ጠብቁት ሲመጣ እንዳያጣችሁና ይህንን ነው ማለት የምፈልገው። እኔ በጣም ሬዲ ነበርኩ ከእግዚአብሔር መንገድ እና ሀሳብ ውጭ ለመሆን በጣም ዝግጁ ነበርኩና አሁን ሳስበው ስንት ነገር ጥዬ ይሆን እላለሁ። ስንት የተሰጠኝን ነገር አጉድዬ ይሆን የምጠብቀው እላለሁ እና በብዙ ደስታና በምስጋና እግዚአብሔር የሰጣችሁን ነገር መጠበቅ ይሆንላችሁ ብዬ መርቃችኋለሁ። እንግዲህ እግዚአብሔር በዚህ ውስጥ ይናገራል አይደለ? እግዚአብሔር በአንድም በሌላም በተለይ በሰዎች ህይወት ውስጥ ሰዎች ካለፉበት መንገድ እግዚአብሔር እነሱም መልሶ ይሰራቸውና ይናገራቸውና ግን መልስ ይሆናሉ፣ ለእግዚአብሔር አፍ ይሆናሉ። እና እኔ ብዙ ጊዜ አምናለሁ ሰዎች ያለፉበት መንገድ ሌላውን የሚሰራበት መንገድ ስለሆነ እና የምር እግዚአብሔርን መጠበቅ ካለብን በቃ የምር እግዚአብሔርን እንጠብቀው፣ ሌላ ነገር ሳናደርግ ሌላ ነገር ከቦታችን ሳንለይ እና ጸንተን እንጠብቀው። እንደሚመጣ
እንደነገረን እንደ ቃሉ እግዚአብሔር ታማኝ ነው። ይመጣለሁ ካለ ይመጣል በቃ። እና እንደ ሀንዬ እግዚአብሔር ያስደንቀናል። በጣም ትልቅ ነገር ነው በእውነት በተለይ ከአገልግሎት እግዚአብሔር ከሰጠን ከራዕይ ከቪዥን ከምንም ጋራ በተለይ ትልቁ ነገር እግዚአብሔር በትዳር ሲባርክ ደግሞ ነገሮች እንዴት ይስተካከላሉ። ላይ ውበት ያላቸው እግዚአብሔር አንዳንዴ ሲባርክ ሙሉ አድርጎ አይደለም የሚባርከው፣ ጎዶሎ ነገር አይባርክም። እና አንዳንዱ ነገር ሲጎድልብን እንደ ሰውኛ ጥያቄ የሚሆንብን ነገር አለ። ሀንዬ እንደ ሰውኛ ጥያቄ የሆነባትን ፓርት ግን እግዚአብሔር መጥቶ ያስደነቃት መንገድ በጣም አስገርሞኛል። ለእኔ ብዙ ነገር እየቀረልኝ ነው። ሀንዬ ምን እንደምልሽ አላውቅምና ምናልባት ይሄን አያይዘሽ ያኔ ብዙ ቻሌንጆችን ከመጽሐፍሽን ሳጽፊ በፊት እንዳሳለፍሽ አንዳንድ ምስክርነቶችሽም ላይም ሰምቻለሁ። እና በጣም ግን በቃ እማትረሺው ሀንዬ እንደው ምናልባት ሌሎችም ጋር እንትን ያልሽው ትንሽ እንደው 5 ደቂቃ ልስጥሽና በጣም የማትረሺው በህይወትሽ የተደሰትሽበት ቀን አለው ወይ? በቃ ላይክ እንዴት ልበልሽ፣ ቅድም አሁን እሱም ትልቅ ነገር ነው። ይሄኛው በጣም የአዲሱ እንደውም ፍሬሽ ሆኖ ስታወሪም ደስ ይላል። ጌታን ካገኘሽ በኋላ በደስታ መንፈስ በቃ እግዚአብሔር በዚህ ጉዳይ አስደስቶኛል ብለሽ በህይወትሽ ላይ እንዴት ነው በቃ አሁን ሰክሰስፉል የሆንሽበት ፓርቲ ይሁን የትኛው ፓርቲውን ባላውቅም ግን በጣም የተደሰትሽበትና ያዘንሽበትን ቀን ሁለቱም ቀን ብትነግሪኝ እስቲ፣ ሁለቱንም አያይዘሽ። እግዚአብሔር በጣም ብዙ ጊዜ አስደስቶኝ ያውቃል። አንዱ እና ዋናው ለማመስገን ቃላት ያጣሁበት ቀን ይሄንን ሰው የኔ እግዚአብሔር ለኔ የፈጠረው ሰው እንደሆነ ያወቅኩበት ቀን ነው። ማመን ነው የከበደኝ እና ማመስገንም አልቻልኩም ነበር። በቃ ልቤ ኮንፊርም ያደረገልኝ ቀን ላይ እንደዛ ብዙ ነገር ተሰምቶኝ ነበር። ከዛ ውጪ ብዙ ጊዜ እኔ በጣም ደስተኛ የምሆነው እግዚአብሔር ጠይቄው ኤክስፔክት እያደረኩት የጠየኩትን ጥያቄ ሲመልስልኝ እንደምደሰተው ምንም የሚያስደስተኝ ነገር የለም። ለእኔ ተአምራት ማለት ለምሳሌ ለምሳሌ ዛሬ እዚህ መካከላችን አሁን መሀሪ የሚባል ሰው ይታየኛል እና መሀሪ የሚባል ሰው ዛሬ ስለዋልኩበት ነገር የሚያበረታ እንደዚህ አይነት ቃል ቢናገረኝ ብዬ ኤክስፔክት አድርጌ ያ ሰው ቢናገረኝ ለእኔ ትልቁ ታምራት እሱ ነው። በቃ እግዚአብሔር ያለኝን ወይም የጠየኩትን ትንሽ ነገር ሲያደርግልኝ መቆጣጠር ያቅተኛል። እንደውም ከቤተሰብ ጋር የተጣላሁት ደስታዬን የማካፍለው ሰው አጥቼ ጌታ መጽሐፍ ቅዱስ ጊፍት ስጠኝ ብዬው ጊፍት ሰጥቶኝ መድረክ ላይ አስጠርቶ ያው ለሱ ብቻ ያወራሁትን ነገር አደባባይ ላይ አምጥቶ ሰጠኝና መናገረው ሰው አጣሁ። ደስታዬን ሼር ማድረገው ሰው አጣሁና ፌስቡክ ላይ ፖስት አደረኩት። በዛ ምክንያት ነው ብዙ ሰው የሰማው ሃይማኖቷን ቀየረች የሚል ሀሳብ እና የሚገርምሽ ነገር በቃ የማልችለው ነገር እግዚአብሔር የጠየኩትን ትንሽ ነገር ሲያደርግልኝ ማየት ነው። ጸሎቴን ሲመልስ ማየት ትንሽም ትልቅም ቢሆን እሱ ለኔ ታሪካዊ ክስተት ነው። በቃ ያለውን ነገር ሲያደርግ ሳይ ደነግጣለሁ። እሱ በጣም ያስደስተኛል። በጣም ብዙ አሁን ለምሳሌ መጽሐፌን ሳሳትም እኔ እጄ ላይ የነበረው 10,000 ብር ብቻ ነው እና 10,000 ብር ኖሮኝ ማሳተም እንደማልችል ብዙ ሰው ነገሩኝ። በቂ ገንዘብ የለሽም ምናምን። እኔ ደግሞ ጭራሽ ምርቃቱን ምናምን በምን ሌቭል እንደማስበው መገመት ነው። እና ጌታ አንድ ቃል ሰጠኝ ባይብል ላይ እያነበብን 2ኛ ሳሙኤል 7:3 ላይ ያለ ተረኛ አንባቢ ነበርኩና እግዚአብሔር ሆይ ስለ መጽሐፌ ተናገረኝ እያልኩት ነበር። ናታን ዳዊት ምን አለው እዛ ጋር እግዚአብሔር ካንተ ጋር ነውና ያሰብከውን ሁሉ አድርጋለሁ ይላል። በጣም ደነገጥኩ። ሰውነቴ ተንቀጠቀጠ። የዛ ቀን አለቀስኩ። ከዛ ያሰብኩትን ሁሉ አድርጋለሁ አልኩኝ። ወጣው ደረቅ ቼክ ምናምን እየሰጠው ነው ፕሮሰስ የጀመርኩት። እንደ ሰርግ በትልቁ ነበር ማስመረቅ የፈለኩት። ጥሎሽ ነበረው፣ ቡክ ሻወር ነበረው፣ ሚዜ ነበረው ምናምንና
ወደ 1.6 ሚሊዮን ብር አካባቢ ጨርሷል የመጽሐፍ ምርቃቱን ስጨርስ። እና እግዚአብሔር እንደውም አስታውሳለሁ አዳራሽ ውስጥ በጠረጴዛ ይሁን 1000 በላይ ሰው የሚይዝ አዳራሽ ነውና ኧረ ሰው ከየት ይመጣል በጠረጴዛ ይሁን ስል አይ እግዚአብሔር ደግሞ ህዝቡን በፉጨት እጠራለሁ ብሏል። በቃ ሲኒማቲክ ይደርደር እንደ ትምህርት ቤት ምናምን ይደርደር ብለን ደረደር ነው። ግን ግማሽ ድረስ እንኳን ሰው ከመጣ ጥሩ ነው እያልኩ ነበር። በጣም ሰው ሲበዛና ሲያዋክበኝ በቃ ፕሮግራሙ ሲጀምር ጥሩኝ ብዬ ቪአይፒ ሩም ውስጥ ገብቼ ቁጭ አልኩኝ እና ስወጣ አዳራሹ አልበቃ ብሏቸው ወንበር ምናምን ያመጡ ነበርና እኔ ደግሞ ወደ ውስጥ እየገባው ነበር። ስገባ ደነገጥኩ። በቃ የማልጠብቃቸው ትልልቅ ባለስልጣኖች፣ የማልጠብቀው ሰው አዳራሹን ሙለት አድርጎት ሰው ቆሞ ሁላ ነበርና እኔ አልጠራኋቸውም እና በጣም ተደነቅኩ። በቃ እግዚአብሔር ምንድነው የምታደርገው አልኩኝ። ጌታ ሆይ ምን እንዳደርግ ነው ግን አልገባኝም እላለሁና የጠየቅኩትን ነገር እያንዳንዱን ነገር ነው በህይወቴ ውስጥ ሲመልስ የነበረው እግዚአብሔር። ሰው እሱ ክብሩን ይውሰድ። በእነዚህ በምጠይቀው ጥያቄ ውስጥ እነሱ በሚመልሰው መልስ ውስጥ ለኔ ኤክስትሪም የሆኑ ሀሴቶች አሉ። በሀዘን ደረጃ ደግሞ ቅድም እንዳልኩት እግዚአብሔር ጠይቀው ያልመለሰ ሲመስለኝ የማዝንባቸው ጊዜያቶች አሉ። ያልመለሰ የሚመስለኝ ያው ጊዜ ሰጥቼው ስለሆነ ነው እንጂ እግዚአብሔር ሳይመልስ አይቀርም የማንንም ጥያቄ እኛ መጠበቅ አቅቶን ካልሆነ በስተቀር። ስለዚህ በብዙ ሁኔታ ውስጥ እንደዛ አይነት ስሜቶች ተሰምቶኝ ያውቃል። አልቅሼ አዝኜ አውቃለሁ። በተለይ ደግሞ በጣም ሰው እወዳለሁና ሰዎች ሲለዩኝ በተለያዩ ምክንያቶች በጣም አዝኜ አውቃለሁ። ጓደኞቼ ርቀውኝ ወይ በስራ ምክንያት ተለያይተን ወይ ከሀገር ወጥተው ወይ ደግሞ ተጣልተንም ሊሆን ይችላል። ብቻ ግን እነዚህ ህይወቴ ውስጥ ያሉ ወረስት የሚባሉ ሀዘኖች ያሉበት ቦታ ነው። ኢቭን በሃይማኖት ምክንያትም ከቤተሰብ ጋር ስትለያይ ከሰው መለየት በጣም ስለሚከብደኝ እነዚህ ነገሮች ህይወቴ ላይ በከፍተኛ ሁኔታ ችግር የፈጠሩ አሳዘኑኝ የምላቸው ናቸው ማለት ነው። እግዚአብሔር ይመስገን። ሀንዬ ትልቅ ነገር ነው ያጫወትሽን እና ቅዱሳን እየሰማችሁ በእውነት እግዚአብሔርን እየባረካችሁ እንደሆነ ተስፋ አደርጋለሁ። በጣም ለህይወታችን የሚጠቅም ብርታት የሚሰጥ እግዚአብሔር በዚህ ውስጥ አሳልፎ እንዴት የሰውን ልጅ ማክበር እንደሚችል እግዚአብሔር ለቃል ኪዳኑ እንዴት ታማኝ እንደሆነ በእውነት የእግዚአብሔርን ምሕረት እያስገረመኝ ነው እና ሰዓት ለመጠቀም ያህል ቶሎ ብለን ግን ስለዚህ ቅድም ካነሳችሁም ስለ መጽሐፉን ምናልባት በዚህ በክለብ ሃውስ ላይ ብዙዎቻችሁ ስለማታውቁ ከሀገር ውጭ እንደዚሁም ደግሞ በቴሌግራም እና በዩቱብ ቻናል ላይ ለምትሰሙ መጽሐፉን ለማግኘት የምትፈልጉ ሀንዬን ወይም ስልክ ቁጥሯን ወይም ደግሞ በእኔም በኩል እሷን ማግኘት ትችላላችሁ። የምስሌን ፍለጋ መጽሐፍ የሚለውን ግን የተወሰነ ትንሽ ሀንዬ መጽሐፉ እንዴት እንደተጻፈ እና በፍጥነት ግን እንደዚህ ሰክሰስፉል ላይ ይደርሳል ብለሽ ሳትጠብቂ የሆነውን ነገር ትንሽዬ እንደውም ስለ መጽሐፉ ከተናገርሽ በኋላ ስኬት ላንቺ ምንድን ነው የሚለውን ከመጽሐፉ በኋላ ብትነግሪን የመጽሐፉን ሀሳብ ትንሽ ከነገርሽን በኋላ ከዛ እንጨርሳለን። መጽሐፉን ለሚፈልጉ ሰዎች በዚህ ሀሳቡን እነግራቸዋለን። ተባረኪ ሀንዬ፣ ቀጥይ። ሀንዬ ማይክሽን ይሰማል? ክፈችልኝ። አዎ አሁን ክፈች። ያው ስኬት ማለት ለኔ ያው ሰው የሆነ ነገር አቅዶ ያሰቡበት ሲደርሱ ማየት፣ ያቀደውን ሰው ሲያሳካ ማየት እሱ ነው ስኬት ማለት ለኔ። ወደዚህ ሄዳለሁ፣ ያንን አደርጋለሁ፣ ይሄንን ይይዛለሁ ብሎ እንደ እግዚአብሔር ሀሳብና ደግሞ የተፈጠርኩበት ዓላማ ነው ብሎ ወዳለመበት ቦታ ሲደርስ ያ ነው ስኬት። በአንድ መንገድ ብቻ ግን አይደለም፣ በተለያየ መንገድ ያ ነገር አቺቭ ስለሚደረግ ማለት ነው። ከዛ በተረፈ መጽሐፌ ልቦለድ ነው። ልቦለድ ውስጥ ሀና ኃይሉ የምትባል ካራክተር አለች። የኔ ታሪክ አለበት ደግሞ ድሪም የማደርገው ፋሚሊ ያለበት ደግሞ ታሪክ አለበት እዛ ውስጥና
መጽሐፍ ይሄንን ነው የሚመስለው። ከዛ በተጨማሪ መጽሐፉን በዛ መልኩ መጻፍ የፈለኩት ብዙ ኮንተንቶች ስላሉት ውስጡ ሲሪየስ የሆኑ ኮንተንቶችን፣ ፐርሰናል ዴቨሎፕመንት ሀሳቦችን እና የተለያዩ ስልጠናዎችን በልቦለድ መልክ ደግሞ ሰው እንዲያነበውና ኢዚ እንዲሆንለት አስቤ የጻፍኩት መጽሐፍ ነው። ባለፈው ዱባይ የመጣው ጊዜ የተሸለምኩት በዚሁ መጽሐፍ ምክንያት ነው። ዘ ቤስት ክሬቲቭ ራይቲንግ የሚል አዋርድ ነው የተሰጠኝ የኢንተርናሽናል ኤክሰለንስ አዋርድ ላይ። ይሄንን ይመስላል ከመጽሐፍ ጋር የተገናኘ ያለኝ ማካፍላችሁ። አማዞን ላይ ይገኛል ባይዘው አሁን። ከዛ ደግሞ ኢትዮጵያ ውስጥ ከተለያዩ መጽሐፍት መደብሮች በተለይ ከጃፋር ጋር ማስላክ ምናምን እዚህ ዘመድ ካላችሁ ወደ ያላችሁበት ቦታ የሚመጣ ሰው ካለ ማስላክ ምናምን ይቻላል። ሞር ግን አማዞን ላይ ታገኙታላችሁ። ኦኬ አማዞን ላይ ጠይቀውኝ ነበረ እና እርግጠኛ አይደለሁም ስላልኳቸው ነው። ሶ ቴንኪው። አማዞን ላይ እንዳለ እነግራችኋለሁ። አሜሪካ እና ካናዳ ላሉት በዛ ማግኘት ይችላሉ አይደለም? አዎ አዎ፣ በትክክል ሁሉ እሺ ዋን የሚልም አንድ ዌብሳይት አለ፣ እዛ ላይም ማግኘት ይችላሉ። ኦኬ ኦኬ። እሺ ሰምታችኋል። እግዚአብሔር አምላክ ይባርካችሁ። ስለሰማችሁ በጣም እናመሰግናለን። ካለን ሰዓት ለአንድ ሰዓት ያህል ነው ከአንዬ ጋር የተቀጣጠርነው እና ቴንኪዩ በጣም አይኖ ክለብ ሃውስ ከዚህ ሰዓት በኋላ ነው ብዙ ሰዎች ጆይን የሚያደርጉት። ግን ሀንዬ ምናልባት መጽሐፉን ማግኘት ለሚፈልጉ አሁንም ደግመን እንነግራቸውና እንደገና ደግሞ ቀጣይ ላይም በሌላም ሀሳብ እግዚአብሔር ባርኮሽ በትዳርም በብዙ ደስታ ደግሞ እንደገና ከተሞሸርሽ በኋላ ደግሞ በደስታ ተመልሰን እንመጣለን። ስለ አንቺ እግዚአብሔር ይመስገን በጣም ደስ ብሎኛል ሀንዬ። በጣም እግዚአብሔር መልካም ነገር ስላደረገልሽ የምር ውስጤ ሀሴት ነው ያደረገው። የእግዚአብሔርን ምሕረት በህይወትሽ ያየሽበት ትልቁ ነገር እግዚአብሔርን የፈለግሽበትን መንገድ ስላላጣሹ እግዚአብሔርን ፈልገሽ ስላየሹ እና ለብዙ ወጣቶች ደግሞ እግዚአብሔር መንገድ ስላደረገሽ አፍ ስላደረገሽ ከመጽሐፍሽም ባለፈ ህይወትሽ ደግሞ በጣም ትልቅ ነገር ትልቅ ተጽዕኖ እየፈጠርሽ ያለሽ እህት ነሽ እና ስለ አንቺ እግዚአብሔር ይመስገን። አንዬ ቴንክ ዩ ሶ ማች። በቴሌግራም ላይ እንደዚሁም በዩቱብ ላይ ለምትከታተሉን ለዛሬ ያለን ቆይታ ከአንዬ ጋራ ጨርሰናል። እግዚአብሔር አምላክ ይባርካችሁ። አንዬ ቴንክ ዩ ሶ ማች። እናመሰግናለን። ቀጣይ ላይ ደግሞ ጌታ ቢፈቅድ እንገናኛለን። እሺ፣ የምትይው እኔም ነገር በጣም ካለ? ነው የማመሰግነው። እግዚአብሔር ይባርካችሁ። በብዙ ምስክርነት ተመልሼ እመጣለሁ። አሜን። በብዙ ምስክርነት ገና ብዙ አለሽ የኔ እናት። ቴንክ ዩ ሶ ማች አንዬ። እሺ፣ መልካም ምሽት። እሺ